በሩሲያና በዩክሬን ጦርነት ላይ እንግዲህ ብዙ ነገሮችን እየሰማን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምናልባት ሀገራቸው ወደ ኢራን እግረኛ ወታደሮችን ልታስገባ እንደምትችል በተመለከተ ከዚህ ቀደም አስተያየት ሰጥተው እንደነበር አይዘነጋም። እግረኛ ጦር ወይም እግረኛ ወታደራቸውን ሊያስገቡ እንደሚችሉ። አሁን ላይ ግን ባለው ነባራዊ ሁኔታ እስራኤልም ሆነ አሜሪካ በቀጥታ ወደ ኢራን ውስጥ እግረኛ ጦር የማስገባት አይነት ፍላጎት እንደሌላቸው ነው እየተገለጸ የሚገኘው። ለዚህ ደግሞ ምክንያቱ ምንድነው ሲባል በእግረኛ ወታደሮች ብዛት ኢራናውያን በጣም በሚሊዮን የሚቆጠር ነው ያላቸው ማለት ይቻላል። ለምሳሌ ያክል የኢራን እግረኛ ጦር ወይም የኢራን ጦር ብለን እንግለጸው ሁለት ክፍሎች አሉት። አንደኛው ብሔራዊ ወታደሩ ነው። ይሄ ድንበር የመጠበቅ ኃላፊነት ያለበት የወታደሩ ክፍል ማለት ነው። ሌላኛው ደግሞ IRGC የተባለ የሚጠራው ነው አብዮታዊ ዘቡ። ሁለቱም የተለያየ አይነት ተልእኮችን ወይም ኃላፊነቶችን የመወጣት ግዴታ አለባቸው። እንደዛም ሆኖ በጥቅሉ ከ600,000 በላይ የሚጠጋ እግረኛ ወታደሮች ኢራን እንዳላት ይገለጻል። ይሄ ንቁ የሚባል አክቲቭ ሶልጀርስ የሚባሉት ማለት ነው። በአንጻሩ እስራኤልን ካየን ደግሞ ወደ 170,000 ናቸው ነው ተብሎ የሚገመተው እንግዲህ የእስራኤል እግረኛ ወታደሮች ቁጥር። ሁለቱም ሀገራት በሪዘርቭ ደግሞ በተጠባባቂ ወታደሮች ቁጥር ከተመለከትናቸው እስራኤል ኦልሞስት ወደ 400,000 የሚጠጉ ተጠባባቂ ወታደሮች አሏት ይባላል። ኢራን ከዚህ በተወሰነ አነስ የሚልና ምናልባትም እስከ 300,000 ድረስ የሚሆኑ እግረኛ ወታደሮች እንዳሏት ነው የሚገለጸው። ከምንም በላይ ግን እዚህ ጦርነት ላይ ሌላው ጨዋታውን ቀያሪ ሊሆን የሚችለው በኢራን ውስጥ ምን አይነት ነገር አለ መሰላችሁ? በIRGC እየተባለ የሚጠራው አብዮታዊ ዘብ ሊያቀርብላቸው የሚችል ማንኛውንም አይነት ጥሪ አብዮትን የመጠበቅ ጥሪ ተቀብለው ጦርነቱን ሊቀላቀሉ የሚችሉ በሚሊዮን የሚቆጠሩ ወዶ ዘማች ወይም በጎ ፈቃደኛ የሆኑ ወታደሮች አሉ ተብሎ ነው የሚገለጸው እና እነዚህ ቁጥራቸው በሚሊዮን እንደሆነ ነው የሚነገረው። በእንደዚህ አይነት ነባራዊ ሁኔታ ላይ ደግሞ ምን ይታከልበታል? በኢራን ውስጥ የሚደረግ የእግረኛ ወታደሮች ውጊያ የአካባቢውን ስነ ምህዳር ማወቅ ይጠይቃል፣ መልክዓ ምድሩን ማወቅ ይጠይቃል። በዚህ ረገድ ኢራናውያን መሬታቸው ነው እጅግ በጣም በዳገታማና በአስቸጋሪ በሆኑ አካባቢዎች ላይ የመዋጋት ልምድ አላቸው። አለፍ ሲል ደግሞ መልክዓ ምድራቸውን ጠንቅቀው ያውቃሉ። ስለዚህ የአሜሪካም ሆነ የእስራኤል ወታደሮች እግረኛ ወታደሮችን ወደ ኢራን ማስገባት የሚለውን ጉዳይ ታሳቢ የሚያደርጉ ከሆነ አሁን ቀደም ብዬ ያልኳችሁን ጉዳዮች የግድ ማሰብ አለባቸው። ለዛም ይመስላል ሁለቱም ሀገራት በቀጥታ ሳይሆን ቀጥተኛ ባልሆነ መንገድ በጦርነቱ ላይ ወይም እግረኛ ወታደር ስለማዝመት ታሳቢ እያደረጉ ነው። እዚህ ጋር የማን ጉዳይ ይመጣል? የኩርዶች ጉዳይ ይመጣል።